የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ ማስጠንቀቂያ ሰጥተዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው። በአብሮነት ለመኖር ከወንድማማቾቹ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደሬ አማራነት ይራት ተቀሙኝ አለ እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ በተከዜ ወንዝ ላይ ጥምቀትን ለማክበር በተሰባሰበው ህዝብ መሃል ላይ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጽናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ የአሉባልታ ወሬ ልናዳምጥ አይገባም ብለዋል። የህወሓትን መንገድ መከተል የበለጠ ጥፋት ያስከትላል ሲሉ ኮሎኔል ደመቀ ዘውዱ ማስጠንቀቂያ ሰጥተዋል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው። በአብሮነት ለመኖር ከወንድማማቾቹ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደሬ አማራነት ይራት ተቀሙኝ አለ እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ በተከዜ ወንዝ ላይ ጥምቀትን ለማክበር በተሰባሰበው ህዝብ መሃል ላይ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጽናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ የአሉባልታ ወሬ ልናዳምጥ አይገባም ብለዋል።